ሰላም የተወደዳችሁ ወገኖች ሁላችሁንም ሰላም እላለሁ። እንደተለመደው ቪዲዮ ለሌሎች እንዲደርስ ሰብስክራይብ ማድረግ አግዙኝ። ልመና ወንጀል ነው ብዬ አላስብም። ዓላማና ግብ ያለው ትምህርት ነው። በ121999 1326 ድረስ ያለውን በእስልምና ፍልስፍና የጠፉ ክርስቲያኖችን ጉዳይ ነው ዛሬ ማንሳት የሚፈልገው። ይህንን መጽሐፍ ለማስተዋወቅ ሳይሆን ዋነኛው ጉዳዩ 303 ጥያቄዎች በእስልምና አይዲዮሎጂ የሚመራው አህመድ ጀበል ያቀረበው ክርስትናን ከክርስቲያኖች አእምሮ እንዴት መሰረዝ እንደሚቻልና ክርስትና በኢትዮጵያ እንዴት ማንኮታኮት እንደሚቻል ጽፏል። ቁጥር ስፍር የሌላቸው በክርስትና ላይ የሚተቹ የሚነሱ ጉዳዮች በስፋት ተሰርተዋል። አሁን ግን ፊዚካል እያየን ያለው ጉዳይ አለ በኢትዮጵያ ውስጥ። the last one jihad, the principle of the training takeoff the course in Ethiopian at all the Muslim society. ግቡ ምንድን ነው? መሪሁ ምንድን ነው? ዓላማው ምንድን ነው? በአንዳንድ ቦታዎች አልፎ የሚከሰት ግጭቶች፣ የንብረት መውደሞች፣ የሰው ልጅ ሞት ከጀርባው ምን ያሉ ጉዳዮች ናቸው? የኢትዮጵያ ክርስቲያን ማህበረሰብ ምን ይጠበቅበታል? ጂሃድ እየታወጀ ያለው በክርስቲያን ላይ ነው። ሕጋዊ በሚመስል መንገድ ስልጠናዎችን፣ ኮርሶችን፣ ፋይናንሶችን ዝውውር የሚካሄደው በኢትዮጵያ መንግስትና የኢትዮጵያ ስርዓት ባለበት ሁኔታ ውስጥ ነው። ኮምቦልቻ ሩቅ አይደለም። እስካሁኑ ለሚገደለውና እስካሁኑ ለሚጠፋው ለሰው ህይወት nobody no care, nobody no take responsible። በሀገራችን ተጨባጭ ሁኔታ ለመነጋገር የምንፈራበት ምክንያቱ ምንድን ነው? ማንም የወደደውን ሃይማኖት መከተል ሙሉ ህጋዊ መብት አለው። ሰውን በመግደል ግን የሚቀጥል ሃይማኖት በኢትዮጵያ ምድር ሊኖር ከቶ አይቻልም። መታሰብ ያለበት ጥያቄው ለምን ተነሳ? ጂሃድ የእስላማዊ ካራክተር ነው፣ መርህ ነው። ሚሊተሪን ፓወር መገንባት፣ የሰዎችን ህይወት ማጥፋት፣ የሰዎችን ሀብት መቀማት የእስላም አይዲዮሎጂው ባህሪው ነው። አሁን ግን ለመንግስትም ሆነ ለሀገር መከላከያ ይሁን ለሀገሪቱ ደህንነት ተቋም ይሁን ለክርስቲያን ማህበረሰብ ማሳሰብ
ስላለብኝ ነው። ሞትን የሚወድ የሰው ልጅ የለም፣ ሁሉም ሞትን ይፈራል። ገዳዮች ግን በደጅህ ቆመው የሞትና የዛቻን ዜና ይነግሩሃል። ክርስቶስ የሰላም መሪህ፣ የሰላም ሰባኪ ነው። መሐመድ ግን ጦርነት፣ አውዳምነት፣ ጥላቻና ክርስቲያንን አይሁድን ማጥፋት ነው ብለው በመሪ አስቀምጠዋል። That's the point of በኢትዮጵያ የተለመደ እንደ ባህል የቆየ ክፉ ደዌ አለ። ስትሞት ግድ የሚለው የለም። ከሞተ በኋላ ግን ኢትዮጵያዊ አይደለም ብሎ የሚያለቅስ ብዙ ነው። የኦቶማን ቱርክ ክርስቲያኖች ምንድነው የገጠማቸው? ለምንድነው ጄኖሳይድ የተፈጸመው? ጄኖሳይድ ተፈጸመ ሲባል ቀላል ቁጥር ያለው ቁጥር አይደለም። ዛሬስ ምንድነው በአንተ ሀገር ላይ እየታሰበ ያለው? በ1299 የጀመረው የኦቶማን ቱርክ ኤምፓየር በ1326 የተከበበችው የተራበችው ቡርሳ በመጀመሪያ አስፈላጊ ከተሞች በአንድ በዲዛይን ግዛቶች የአገዛዙን መስፋፋት የተፈጸመ ነው። አንድሮኖሲያስ በቤዛንታይን ግዛት ውስጥ ዋና ከተማን በመቆጣጠር የቤዛንታይንን ንጉሥ ነገሥት በስድስተኛው ኩኖዞችን በኦቶማን ጋር እንዲጣመር ያስገደደችው ወደ አውሮፓ እንዲሻገሩ ያስቻላቸው የእርስ በርስ ጦርነት ነበር። በዚያን ጊዜ የነበረው የግሪክ ዜና መዋዕልም እንደገለጸው ከዚህም ጊዜ ጀምሮ ሙስሊሞች የክርስቲያን ኤምፓየር ማሸነፍ ጀመሩ። አዲሱ በተገዙ ግዛቶችና በሕዝቦች ላይ አዲስ አቋም መሰረቱ። እዚህ ላይ ቆም ብለን ማየት ያለብን ጉዳይ አለ። ኦቶማን ቱርክ ወይም የኦቶማን ኤምፓየር ለማምጣት በተደረገው ትግል ውስጥ የእስላሞች የበላይነት መቀዳጀት የክርስቲያኖችን ዝቅተኝነት ወይም አናሳነት የስልጣን በትረ መንግስትን አለመቆጣጠር ያስከተለው አወዛጋቢው ችግር ያመጣው መዘዝ ነው። ሙስሊም ያልሆኑ የኦቶማን ተገዢዎች የአብርሃም ሃይማኖት ተከታዮች ማለትም አይሁድ ክርስቲያኖች ከአረብ አላህ ኦድ ዲማህ በእንግሊዘኛው የተጠበቀ ሰዎች ማለት ከሚተረጉመው ዲማ ከተመደበው ነበር። በእስላማዊ መንግስት ሙስሊም ያልሆኑ ሰዎች ዲማዎች የሕግ ጥበቃ ደረጃ ቢኖራቸው የሕግ ጥበቃ ግን ሕጋዊ መፍትሄ ለአብርሃም ሃይማኖት ተከታዮች ነፃነትን አላጎናጸፈም። ስለዚህ ዲማ የሚለው ቃል በአረብኛ ኦቶማን ቱርክ የተጠበቀ ሰው ማለት ነው። ዲማ ግን ሰርቷል ወይ? ዲማ
ለእነዚህ ክርስቲያኖች መፍትሄን ሊያመጣ ችሏል ወይ? ጥያቄው መጠየቅ ያለበት አንድ ጉዳይ ዝም ብሎ አይደለም። ዛሬ በንቀት ያለፋችሁት ጉዳይ ነገ አንገትን አንቆ ከቤትና ሀገር አፈናቅሎ የሚያዋርድ እንዳይሆን ማሰብ ያለብህ ጊዜ አሁን ነው። በዲማዎች በሙስሊም ገዢዎች ጥበቃ ስር የነበሩ ለእስላማዊ መንግስት ዜጎች መገዛታቸው ተቀብለው ልዩ የጭንቅላት ግብር መስመርና መንገድ ነው የተዘጋጀላቸው። ኦቶማን ኤምፓየር የነበረው የዲማ ማህበረሰብና የፖለቲካ ህይወት በአብዛኛው የሚወሰነው በዑመር ስምምነት ሲሆን ሙስሊም ያልሆኑ ሰዎች በእስላማዊ መንግስት ውስጥ ላሉ ማህበረሰብ ህጎችና ስብስቦች መገዛት አለባቸው። ስምምነቱ የአረብ መነሻ ቢሆንም ህጎቹም በአብዛኛው በኦቶማኖች የተወሰነው የተባሉ እና በኦቶማን ኤምፓየር የኑፋቄ የማዕዘን ድንጋይ በሆነው ማስተርስ የሻሜላ ስርዓትን በመባል ይታወቅ ነበር። በአብዛኛው የኦቶማን ኤምፓየርም የክርስቲያኖችና የሙስሊሞች ክፍሎች ያቀፈ እና በመሰረቱ ሁለት የፖለቲካ ጂኦግራፊ ያቀፈ መሆኑ ማስታወስ አስፈላጊ ነው። አቶሊያና ሮማ በእንግሊዝኛውም የሮማን ምድር ተብሎ ይተረጎማል። ነገር ግን በእውነቱ የግሪክ ኦርቶዶክስ ክርስቲያን በምድር ማለትም ለኦቶማን ገዢዎችና አቶሊያን የግዛቱን ግዛት የሚወክል ሲሆን ረመል የሁለቱም በጣም በሀብት ክልል እንደሆነ ይታሰብ ነበር። ይህ የኦቶማን ቱርክ የኤምፓየር የሶሻሊዝም ኢኮኖሚ ዶክመንት የአስተዳደርና የግብር ስርዓት ፖለቲካ አስፈላጊ የፈጠረው እሱም ከዲማዎች እስላማዊ ወግ ጋራም አንድ ሆኖ ነበር። ማሌሽ የሚለው ቃል የሚሂላ ከሚለው የአረብኛ ቃል የተገኘ ሲሆን ትርጉሙም ሃይማኖታዊ ማህበረሰብ ነው። የኋላ ኋላ ግን ምንድን ነው የሆነው ብሎ መጠየቅ ተገቢ ነው። ስለዚህ ለመኖርና ለመዳን መስራት ያለበት አሁን ያለው ጄኔሬሽን እየተንተከተከ ያለውን የዘር ማጥፋት ማጽዳት ፖሊሲ ሕግና ስራ ሲጣስ በዝምታ የሚመለከት ማንኛውም የሞት ሰለባ ቢሆን ተጠያቂነቱ በራሱ ላይ ይሆናል። ግጭትን ማስወገድ ክርስቲያናዊ አቋም ብቻ ሳይሆን መንግስታዊ ኃላፊነት ነው። ለመጠቃት ካልወሰንክ ለመኖር መስራት ግዴታ ነው። ትማሸል የሚለው ቃል ሚህላ ከሚለው የአረብኛ ቃል የተገኘ ሲሆን ትርጉሙም የግብር ታክስ ነው። የእስልምና አብዮት ግብር ያስከፍልሃል፣ የማትከፍል ከሆነ ደግሞ አሰቃይቶ አስወግድሃል። በአገሪቱ ላይ ምንድን ነው የሆነ ያለው የሚለው ነገር መልስ መፈለግ ያስፈልጋል። እያንዳንዳችን ማህበረሰብ የሃይማኖት መሪ ለህብረተሰቡ ተግባር የጋራ ኃላፊነት መውሰድ ነው።
ኤምፓየር ለማምጣት በተደረገው የዘር ማጥፋት ጭፍጨፋ ሚሊዮንስ ክርስቲያኖች ከምድረ ገጽ ጠፍተዋል። የኦቶማን ገዢዎች በመሆኑ በሃይማኖታዊ ትስስር ምክንያት በራስ ገዝነት አስተዳደር ተሰጥቷል። ለምሳሌ የግሪክ ኦርቶዶክስ ማህበረሰብ ሬን፣ ሜለት፣ በቀንጠስጥኖስ ፓትሪክ ተወክለዋል። የቤተ ክርስቲያነቱ ተዋረድ ደግሞ ሙዘልት መሆኑ አገልግሏል። ማለትም የግብር ሕጎችና ደንቦችን። በተመሳሳይ ደግሞ የካቶሊክ የአይሁድና የአርመን ወፍጮዎች የጉምሩክና ወጎች ደንቦችም ሕጎችን ተከትለዋል። አሁን በኢትዮጵያ የሚካሄደው አይነት ራስን በራስ የማስተዳደር ኃላፊነትና ስልጣን ቢሰጣቸውም ክርስቲያኖች ከዘር ፍጅት አላመለጡ። ዛሬ እየነገርናችሁና እያስተዋወቅናችሁ የምንችለው ብናደርግም የምትችሉትን ነገር ለማድረግ መነሳቱ ግን ተገቢ ነው። መላው ኢትዮጵያ ሕዝብ አገሩንና ሕይወቱን ከጥፋት ለማዳን አንድነት፣ አብሮነት፣ መተባበር፣ መደማመጥ፣ መጸለይ ተገቢ ነው ብዬ አምናለሁ። ከዚህ አይነት ፍጅት ለመዳን ዋናው ሁሉም በጋራ ለሀገር መስራት ሲችል ነው። አመሰግናለሁ።